1.5 ሚሊዮን ብር አበባ ወንድም እህቶቻችሁ የሚበሉት የሚጠጡት አጥተው ጠውልጎ ለሚጣል ለሚረገጥ አበባ ሽምግልና በሚል ለሌለ ሰዓት በሺህ ብሮች ማውጣት። ሰላም እንደምን ቆያችሁ? ዛሬ ጠንከር ላለው ለወቀሳና ለትችት ነው የመጣሁት። እንዴት ካላችሁ ስርዓት አልባ መረን ሆኖ ጋጥ ወጥነት ለተሞላው የሽምግልና አሁን ለሚታይ የሽምግልና ስርዓት እስኪ አስቡት። ብዙ የተራበ የተጠማ የጎደለበት እያለ እናንተ ለሚጠወልግ ለሚረገጥ ተበጣጥሶ ለሚጣል አበባ የአበባ ነጋዴዎች ቅር ካላችሁ ምንም ማድረግ አልችልም። አበባ ብዙ ሺህ ብሮችን አውጥታችሁ መድባችሁ 10 20 30 40 50 ሺህ ብር መድባችሁ ስታደርጉ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። እንዴትስ ደግሞ አስችሏችሁ አስጨከናችሁ? ጎረቤታችሁ ሰፈራችሁ ላይ ከልጇ ጋር ተርባ ዳቦ መብላት ያልቻለች እናት ተርባ እያለች እናንተ ለአበባ ያ ሁሉ ብር ማውጣት ከየት የመጣ ጭካኔ ነው? በእውነት ክርስቲያኖች ነን? ኢትዮጵያውያንስ ነን? ለሚረባውም ለማይረባውም ሰው የሚበላው አጥቶ ለመጋባት ፈልገው የሚቆርቡበት ነጭ ልብስ ማሰፊያ አጥተው 10 ሺህ ብር እናንተ ብዙ ነገር ስታደርጉ ከዛ ደግሞ ይታለፍና ሌላ መረን ያለፈ ደግሞ ሌላ ድግስ ይመጣል። እሺ ያላችሁ ሰዎች ደገሳችሁ። እናንተ የሌለው ሰው ልጁን አይዳር አይደግስ። እናንተ የራሳችሁን ብቻ ነው የምታስቡት። ክርስትና ራስ ወዳድነት ነው። የናንተ በቃ ልባችሁ ከሞላ እናንተ ያላችሁን ሀብታችሁን ምናችሁንም ዝምትናችሁን ካሳያችሁ ሌላው ገደል ይግባ ጥንቅር ይበል። ብዙ ሰው ተሳቆ እንዳይጋባ ሽማግሌ እንዳይልክ ገና አሁንማ ሽማግሌ ልልክ ነው ወይም ሽማግሌ ሊላክልኝ ነው ብላ አንዲት ልጅ ስታስብ የሚጨነቁና የሚሳቀቁ ወላጆችን እያፈራል። በጣም ከባድ እያፈራ ሽማግሌ ለመላክ ሲያስብ ገና ለገና የሚርቅ ስንት እህቶችና ወንድሞች ወጣቶችን ወደዚህ እንዳይመጡ መንገድ የምትዘጉ እባካችሁ መጽሐፍ ቅዱስ ሁሉ በአግባብና በልክ ይሁን ይላል። ልክ ያጣችሁ ከልክ የወጣችሁ ሰዎች ስርዓት ያዙ። እውነት ነው፣ የምር እውነት ነው። አብሶ የአበባው በጣም ከባድ ነው። እዚህ ሀገር ውስጥ ኢትዮጵያ ውስጥ የሚኖር ሰው በዚህ ልክ እንደዚህ መሆን የለበትም። ምክንያቱም በጣም ብዙ የተቸገረ ወንድም እህት አለን። በጣም ብዙ አብረን ነው አይደል ያለነው። ኢትዮጵያ ውስጥ አብረን ነው ያለነው። ከየት ነው የት ነው የሚኖሩት? አንዳንዴ ያስብላል። የት ነው እነዚህ ሰዎች ያሉት? የት ነው የሚኖሩት? እኛ የት ነው የምንኖረው? የት ነው ያለነው? እነሱ የት ነው ያሉት ያስብላል። እና ይሄ አብሶ የአበባው ገደቡን ልኩን አለፈ። መጠን ቢኖርም ስንት በጣም እኮ እውነት ከእግዚአብሔርም በረከት ያስገኛል። በቃ በጣም ብዙ ልንደግፋቸው ልንረዳቸው የሚገቡ ሰዎች አሉ ኢትዮጵያ ውስጥ። እነዚህ የሚያደርጉ እነዚህ በጣም ከመጠን ያለፈ ገንዘብ ያላቸው ሰዎች ይሄንን የሚያደርጉ ሰዎች ለነዛ ሰዎች ለነፍሳቸው ለስጋቸው መኮርካታ ሲስቁ ቢያዩበት ምን አለበት? እውነቴን ነው። ሲስቁ ሲያበሏቸው ሲስቁ ቢያዩበት ምን አለበት? ያንን ገንዘብ እና ድሎት ምናምን ነገር ያለው ሰው አይድላው አይመቸው አይደለም። ግን በቃ የሆነ ነገር አለ አይደል? መጠነኛ ሆኖ እዚሁ ብንተጋገዝበት ትተነው እኮ የምንሄደው ዓለም ነው አይደለ? ሁሉ ነገር ከንቱ ነው። ይኑረው ማንም ሰው አይኖረው አይደለም። ያድርግ አያድርግ አይደለም። ግን መጠኑን አይለም። እንተሳሰብ። ትተነው የምንሄደው ዓለም ነው። የሌላውን ሰው ደስታ እያየንበት ቢሆን ይህንን ገንዘብ ይህንን በብዙ ብር የሚገመት ገንዘብ አሁን የሚወጣው ገንዘብ ሲናገሩ በጣም ብዙ ነው። ይህንን ለማለት ያህል ነው። እኔ ግል ሀሳብ